ሁላችሁም እኛን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ ዓመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ሁለተኛ ነገር በራስ አለመተማመን ነው። ሶስተኛ ነገር ደግሞ እድሎች ወይም አይቀናልኝም አይሳካልኝም የሚል አስተሳሰብ ነበረ። ከየት እንደመጣ አላውቅም። አይ ቲንክ አስተዳደግ ሊሆን ይችላል። ራሴን ለውጬ ሀገሬን ለመለወጥ ደግሞ ትልቁ ዓላማዬ ነበረ። ሀገር እንግዲህ ሰው ነው እንደምታውቁት። ስፔሻሊ ደግሞ ወጣቶች ናቸው የበለጠ ሀገር ብዬ የማስበው። እነሱን ካስተማር እነሱን ከቀየር ሀገርም የበለጠ ትቀየራለች ብዬ ስለማስብ ማለት ነው። የአፍሮ ሀብ ዓላማ ምንድን ነው? እኔስ ለምንድን ነው አዘ ብራንድ አምባሳደር ኤንድ ፓርትነር ወደዚህ የመጣሁት? ምክንያቱም ዓላማችን ስለሚተሳሰር ነው። የኢትዮጵያ ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለነሱ መቆም ዋነኛ ዓላማችን ነው። ፍርሃታቸውን ማውጣት፣ ኮንፊደንስ እንዲጨምሩ ማድረግ፣ ራሳቸውን እንዲያሳዩ። እንግዲህ አሁን ያለንበት ዘመን እቺ ስልክ በጣም ታስፈልጋለች እንደምታውቁት። እኔ በዚህ ስልክ ነው ህይወቴን የተቀየረው። ብዙ ሰዎች ኢንፍሉዌንስ እና ተጽዕኖ እየፈጠርኩት ያለሁትም እቺን ስልክ በመጠቀም ነው። ስለዚህ ለወጣቱና በየትኛው እድሜ ያለው ሰው ህይወቱን መቀየር የሚችለው እቺን ስልክ ተጠቅሞ ነው፣ በዚህ ዘመን ማለት ነው። እኛም ማወቅ አለብን ብዬ አስባለሁ። ይህንን በማስመልከት እንግዲህ ከአፍሮ ሀብ ጋር ፓርትነር በመሆን ኢትዮጵያ ላይ ትልቅ የሆነ ቱር ለማዘጋጀት አስቤያለሁ። ይህ ቱር እንግዲህ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ ቱር ይሆናል በእርግጠኝነት። ስግጥ ፍምስ ቱር ይባላል። የታባቱ ጭብጨባ። እንግዲህ ስግጥ ፍምስ ቱር ምንድነው ዓላማው? ወጣቶች የትኛው እድሜ ላይ ያሉ ሰዎች በራሳቸው እንዲተማመኑ፣ ኮንፊደንስ እንዲኖራቸው፣ ወደ ሶሻል ሚዲያው ዓለም እንዲቀላቀሉ፣ ራሳቸውን አስተምረው ብቁ እንዲሆኑ ማድረግ ነው። አፍሮ ሀብ አቅም ለሌላቸው ሰዎችን በጣም እናግዛለን፣ ፋንድ እናደርጋለን። በእርግጠኝነት በተቻለን አቅም ማለት ነው እናስተምራለን። እኔም ከልቤ ቆሜ አስተምራለሁ። ቲክቶክ ላይ ትልቅ የሆነ ስልጠና እሰጣለሁ ኢትዮጵያ ውስጥ። እንግዲህ እንደምታውቁት እኔ በቀን ውስጥ 50 ቪዲዮ ፖስት ብዬ እነዚህ 50 ቪዲዮዎች ቫይራል ይወጣሉ። ይህ ደግሞ እድለኝነት አይደለም፣ ይህ ካልኩሌሽን ነው። ይህ የበለጠ እውቀት ነው። ስለ ቲክቶክ አጥንቻለሁ፣ ተምሬበታለሁ። ማስተማርም የምችለው ነገር ነው ይሄ እና ወጣቶች ሁላችሁም ኢትዮጵያ ላይ ያላችሁ እየመጣሁላችሁ ነው፣ ላስተምራችሁ ፈልጋለሁ ስለ ቲክቶክ። ከዛ አስተምሬ ዓላማዬ ምንድን ነው መጨረሻ ላይ ስለ ቲክቶክ ተማሩ፣ ኮንፊደንስ ያዙ፣ በራስ መተማመን አለ። አሁን ዝግጁ ናቸው። መጨረሻ ምንድን ነው ዓላማችን? እነዚህ ወጣቶች እንግዲህ ወደ አፍሪካ ደረጃ የአፍሪካን አዋርድ የአፍሪካን ቲክቶክ አዋርድ እያዘጋጀን ነው። አፍሮ ሀብ ከኢትዮጵያን ተጽዕኖ ፈጣሪዎች የወጣቶች ማህበር ከኢሳ ጋር በመተባበር አፍሪካን አዋርድ እያዘጋጀን ነው። እነዚህ ወጣቶች እንግዲህ በኮንፊደንስ በራስ መተማመን በክሪኤቲቪቲ አውጥተን መጨረሻ ላይ የት ነው የሚደርሱት? በአፍሪካ ተወዳድረው ኢትዮጵያን ያስጠራሉ። በኢንተርናሽናል ደረጃ ደግሞ ትልቅ ደረጃ እንደርሳለን ማለት ነው። ሁላችንም እየተደጋገፍን እንግዲህ ስግጥ ፍምስ ቱር ሊጀምር ነው። አመሰግናለሁ በጣም።